በዛሬው ዕለት በቴክኖሎጂ እና በመንግስት አገልግሎቶች ዙሪያ የወጡ ሁለት መረጃዎችን ይዤላችሁ ቀርቤያለሁ። ዓለም አቀፉ የቴክኖሎጂ ተቋም ጎግል ለአፍሪካ ቋንቋዎች እውቅና ሲሰጥ፣ የኢትዮጵያ ኢሚግሬሽን ደግሞ በታሪኩ ለመጀመሪያ ጊዜ የቤት ለቤት አገልግሎት አስታውቋል። ዝርዝር ዘገባው እንደሚከተለው ይቀርባል። ከአዲስ አበባ የተሰማው የመጀመሪያው ዜና የቴክኖሎጂ አድማሳችንን የሚያሰፋ ነው። የዓለማችን ግዙፍ የቴክኖሎጂ ተቋም የሆነው ጎግል አርቲፊሻል ኢንተለጀንስ የፍለጋ አገልግሎቱን ወደ 13 የአፍሪካ ቋንቋዎች ማሳደጉን በይፋ አስታውቋል። በዚህ ታሪካዊ ማስፋፊያ ሥራ ውስጥ አማርኛ፣ አፋን ኦሮሞ እና ሶማሊኛ በዋናነት የተካተቱ ሲሆን ይህም በአህጉሪቱ ያለውን የዲጂታል ተደራሽነት ወደ አዲስ ምዕራፍ ያሸጋግረዋል ተብሎ ታምኖበታል። ኩባንያው ባወጣው መግለጫ መሰረት አዲሱ ማሻሻያዎች ተጠቃሚዎች መረጃዎችን በጽሑፍ ብቻ ሳይሆን በድምፅ እና በምስል ጭምር በመረጡት የአፍ መፍቻ ቋንቋ እንዲያገኙ ያስችላቸዋል። ከኢትዮጵያ ቋንቋዎች በተጨማሪ አፍሪካንስ፣ አካን፣ ሐውሳ፣ ዮሩባ እና ክስዋሂሊ በዝርዝሩ ውስጥ የተካተቱ ቋንቋዎች ናቸው። በሌላ መረጃ አዲስ የቪዛ እና የፓስፖርት ደንብ ተግባራዊ መሆኑን የወጡ መረጃዎች ያመለክታሉ። የኢሚግሬሽን እና ዜግነት አገልግሎት ከ4 ዓመታት ወዲህ ለሶስተኛ ጊዜ የተሻሻለውን አዲስ የክፍያና አገልግሎት ደንብ ከየካቲት 17 ቀን 2018 ዓ.ም ጀምሮ በይፋ ስራ ላይ ማዋሉን አስታውቋል። አዲሱ ደንብ ቀደም ሲል ያልነበሩ ልዩና ፕሪሚየም አገልግሎቶችን ያካተተ ሆኖ መጥቷል። በዚህ አዲስ ደንብ ውስጥ ትኩረት ከሳቡት ነጥቦች መካከል መደበኛ ፓስፖርትን በ2 ቀናት ውስጥ ቤት ድረስ የሚያደርሰው የቤት ለቤት ልዩ አገልግሎት አንዱ ነው። ይህንን አገልግሎት ለማግኘት የሚፈልጉ አመልካቾች 50 ሺህ ብር ክፍያ መፈጸም እንደሚጠበቅባቸው ተመልክተዋል። በተጨማሪም ደንቡ ለውጭ ዜጎች የሚሰጥና ለ10 ዓመታት የሚያገለግል ወርቃማ ወይም ጎልደን ቪዛ የተሰኘ አዲስ አሰራር አስተዋውቋል። ይህንን የረጅም ጊዜ መኖሪያ ፍቃድ ለማግኘት 10,000 አሜሪካን ዶላር ክፍያ የተወሰነ ሲሆን ይህም የውጭ ዜጎች በኢትዮጵያ የማይንቀሳቀስ ንብረት እንዲያፈሩ ከተፈቀደው አዲስ አዋጅ ጋር ተያይዞ የወጣ መሆኑ ተገልጿል። ምንም እንኳን መደበኛ የአስቸኳይ አገልግሎት ክፍያዎች ከ5,000 እስከ 25,000 ብር ባሉበት ቢቀጥሉም አዲሱ የክፍያ ተመን የአገልግሎት አሰጣጥ ጥራትን ለማሻሻል እና የመንግስትን ገቢ ለማሳደግ ያለመ መሆኑን የሚኒስትሮች ምክር ቤት ባካሄደው ውይይት ጠቁመዋል።